ለኔም ጸልዮ ይሄዳሉ። ከሄዱ በኋላ ወደ ቤታቸው ጸልዩልኝ ብዬ ወደ ቤታቸው ከሄዱ በኋላ የሱ በሽታ ክፉ መንፈስ ነው ብለው ጌታ ለፓስተር ግዛቸው ይናገርና በማግስቱ ከቀኑ 7 ሰዓት አካባቢ ላይ ተመልሶ መጥቶ ሲጸልዩልኝ እኔ እንደ ሌላ ነገር አደረገኝ። ከውስጤ እንደ ጥርፊት ነገር በውስጤ ከሚያመኝ ቦታ ይሄ ሆዴ በሙሉ እንደዚህ ሙሉ ለሙሉ ያመኛል። መንቀሳቀስ አልችልም፣ እህል መብላት አልችልም፣ ውሃ መጠጣት አልችልም። ከዛ በኋላ እንደ ጥርፊት ነገር የደምም የሚመስል መድኃኒት የሚመስል ነገር ከውስጤ ምንም ሌላ ነገር ሳይወጣ ምንም ስለማልበላ ምንም ስለማይወጣ ያ እንደ ቅርፊት ነገር ከውስጤ እንደ መድኃኒት ነገር ከውስጤ ሰንጥቆ ወጣ። እሱ ከወጣ በኋላ እኔ ሰላም ወጣሁ። እኖራለሁ ብዬ ተስፋ አላደረኩም ነበር። እኔ ሞታለሁ ብዬ ተስፋ ቆርጫለሁ በወቅቱ ማለት ነው። ምክንያቱም ከሚያመኝና ከሚያደርገኝ የተነሳ ሆስፒታል ዶክተር ጉዳታ ማሩ ሆስፒታል የግል ሐኪሞች ሐዋሳ ምንም ውጤቴ የተምታታ ነገር ሆነብኝ። ሌላችሁ በኋላ ተፈወሳችሁ? ከተጸለየልኝ በኋላ ወዲያውኑ በሽታውን አጣሁ።